በሀገራችን በጣም የተለያዩ ብዙ ወደ 80 ከዚያ በላይ ደርሰዋል። ምንድነው ልዩነታቸው? ጠቀሜታቸውስ ምንድነው? ልዩነታቸውስ በምን መለኪያ ነው? ውሃ ጥራቱ ለመጠጥ ብቁ ነው አይደለም፣ ወይም ለጤና ተስማሚ ነው አይደለም የምንለው ከውሃ አንፃር ምኑን አይተን ነው የሚለውን ነገር ለማውራት እንሞክራለን። በኮንፎርሚቲ አሰስመንት ወይም የጥራት ማረጋገጫ ድርጅቶች በዓለም አቀፍ ስታንዳርድ መሰረት መሆናቸው አለመሆናቸውን በልኬት ከተለካ በኋላ በዚያ ውስጥ ከሆኑ ለመጠጥ ብቁ ናቸው ተብለው ሰርተፊኬት ይሰጣቸዋል። ለመጠጥ ብቁ መሆን አለመሆናቸውን ሳያረጋግጡ በገበያ ላይ ሲሰሩ ከተገኙ ግን ሊታገዱ ይችላሉ ማለት ነው። እና አሁን የታሸገ ውሃ አቅራቢ በጣም እየበዛ ከመሄዱ አንፃር እንደሚታወቀው ልዩነታቸው የቱ ጋ ነው የሚለውን ነው ዛሬ ልናወራ የምንችለው። ሁለት የታሸጉ ውሃዎችን ብቻ ለዛሬ እናያቸው። ሁሉም የታሸጉ ውሃዎች አንድ አይነት ናቸው ወይ ስንል እንግዲህ በተለያየ ስፔሲፊኬሽን ውስጣቸው ባለው የኢንግሪዲየንት መጠን የተለያየ መጠን ሊኖራቸው ይችላል። መጠናቸው በዛ አነሰ ደግሞ ከጤና አንጻርም የተለያየ ኢምፓክት ስላለው እነሱንም ለማውራት እንሞክራለን በጥቂቱ። እስቲ መረጃውን እንመልከት። እዚህ ጋር በቪዲዮ ላይ እንደምታዩት ሁለቱ የተለያየ ካምፓኒ የሚያመርታቸው ውሃዎች ናቸው። እሱን እስኪ ለማየት እንሞክር። የመጀመሪያው ውሃ የሰማያዊ ከለር ያለው ውሃ ማለት ነው። የመጀመሪያው ብዬ የማወራው ቲዲኤስ መጠኑ 80 ይላል። ቲዲኤስ እንግዲህ የተርቢዲቲ መጠኑን ቲዲኤስ ማለት ውሃ መልክ የለውም ወይም ከለር የለውም። እንግዲህ ተርቢዲቲ ነው የሚባለው እዚህ ጋር 80 ይላል። 80 የፒኤች ሌቨሉ ደግሞ 7.2 ይላል። ይህ ማለት መካከለኛ ሚኔራል ያለው እና ለሰውነታችን ተስማሚ መሆኑን የሚያመላክት ነው። በዓለም አቀፍ ስታንዳርድ መሰረት ሬንጆችን ለማሳየት እሞክራለሁ ወደኋላ። አንድ ውሃ ከስንት እስከ ስንት ባለው ውስጥ ያርፋል የሚለውን ለማሳየት እሞክራለሁ። የሁሉም ሚኔራሎች የራሱ የሆነ ሬንጅ አላቸው እና እነዚህ የምታዩቸው ሬንጆች እንግዲህ